አንዲትም ደቂቃ የለችም የነብዩ ሰለላሁ ዐለይሂ ወሰለም ስም ሳይወሳ የምታልፍ አንዲት ደቂቃ ከ24 ሰዓት ውስጥ አንድ ደቂቃ እንኳን የነብዩ ስም ሰለላሁ ዐለይሂ ወሰለም ሳይነሳ አያልፍም። እንዴት በለኝ። ለምሳሌ እዚህ ሀገር ፈጅር ሲሆን አዛን ይባላል። ሌላ ሀገር ላይ ዙሁር ነው አዛን እየተባለ፣ ሌላ ሀገር ላይ አስር ነው አዛን እየተባለ ነው፣ ሌላ ሀገር ላይ መግሪብ ነው አዛን እየተባለ ነው፣ ሌላ ሀገር ላይ ኢሻ ነው አዛን እየተባለ ነው። እዚህ ሲመጣ አሁን the same time እዚህ ደግሞ ፈጅር ነው። እያንዳንዱ በዓለም ላይ ያለው ሙስሊም በቀን ውስጥ ምን ያህል ጊዜ ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት የሚያወርደው? የነብዩ ሰለላሁ ዐለይሂ ወሰለም ስም ሳይወሳ አያልፍም። ወረፈዕና ለከ ዚክረክ። ከዛም ባሻገር ባለፈው ሳምንት ለጨረፍታ እንደሞከርኩት ለማብራራት ምንም እንኳን ሪከርድ አልተደረገም አልተቀረጸም ከተቀረጸ ውጪ እንዳወራሁት ሱረቱል አህዛብ ላይ ምዕራፍ 33 ላይ ወረፈዕና ለከ ዚክረክ የሚለውን ማየት እንችላለን። በሱረቱል አህዛብ ምዕራፍ 33 ላይ በቁጥር 56 ላይ በጣም የሚደንቀኝ ሱራ ነው። አላሁ ዐዘ ወጀል ለነብዩ ሰለላሁ ዐለይሂ ወሰለም በርካታ ስጦታዎችን ሰጥቷቸዋል። በርካታ ቦታው ላይ አለቃቸዋል። ለኔ ግን ሱረቱል አህዛብ ድንቅ ነው። ምዕራፍ 33 ቁጥር 56 ላይ ያለው በጣም የሚደንቀኝ ነው። ምክንያቱም ቁርአን ውስጥ አላህ Subhanahu Wa Ta'ala እንዲስሩ እንዲያደርጉ እንዲያታደርጉ የሚሉ ክልከላዎችና ቅባቶችን እንዲሁም ደግሞ አድርጉ የሚሉ ደግሞ መፈጸም ያለብንን ተግባራቶች ብዙ ጊዜ ነግሮናል አላህ። ነገር ግን እኔ ይሄንን ሰርቼዋለሁ እኔ ይሄንን አድርጌዋለሁና እናንተም እኔ ስላደረኩት እንድታደርጉ ተፈልጋለሁ አማኞች ያለው አንድ ነገር ብቻ ነው። አላሁ ዐዘ ወጀል ሱረቱል አህዛብ ምዕራፍ 33 ቁጥር 56 ላይ ምን ብሏል? ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ኢነላሃ ወመላኢከተሁ ሲጀምር ኢነላሃ ኖ ዳውት ኢንዲድ አላህ በርግጥ ኢነላሃ ወመላኢከተሁ አላህም መላእክቶቹም በነብዩ ሰለላሁ ዐለይሂ ወሰለም ላይ የአክብሮት ሰላም ያወርዳሉ ይላል። ሲጀምር ኢነላህ ብሎ ነው የጀመረው። አላህ ነው የሚያደርገው አለ። መጀመሪያ መላእክት አላለም፣ በቅድሚያ ራሱን ያስቀደመው አላሁ ዐዘ ወጀል በነብዩ ላይ የአክብሮት ሰላምታ ያወርዳል። ከአላህ ቀጥሎስ መላእክቶቹ። መላእክት ቁጥራቸው ስንት ነው? በኢተል ማዕሙር የሚገቡት በቀን ውስጥ 70 ሺህ ናቸው ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። የውመል ቂያማ እንጂ ዳግም ሌላ በፍጹም ሊደርሰው አይችልም። በየቀኑ 70 ሺህ በኢተል ማዕሙር በሰባተኛው ሰማይ ላይ ባለው ከአባ ውስጥ የሚገባው መልአክ በቀን 70 ሺህ ነው። እስከ የውመል ቂያማ ድረስ አስበው እስቲ። ያ ሁሉ መልአክ የሚጽፉ መላእክት መለኩል መውት ስንት መላእክት ነው ያሉት? ወማ ያዕለሙ ጁኑደ ረቢከ ኢላሁ የጌታን ሰራዊት ከእርሱ በስተቀር ማንም አያውቅም። ሱረቱ ሙደሲር ምዕራፍ 74 ቁጥር 31 ላይ ማንም የሚያውቅ የለም ብሏል አላህ። እነዛ ሁሉ መላእክት በነብዩ